እንኳን ደህና ቆያችሁን ተመልካቾቻችን። ይሄ አዎንታ በርሲሳ ምን አለ ፕሮግራም ነው። አብራችሁን ቆዩ። ኢትዮጵያ ውስጥ የበጎ አድራጎት ድርጅቶች ነን፣ በጎ እናረጋለን፣ ደጎች ነን፣ እናበላለን፣ እናጠጣለን፣ የታመመን ጠይቃለን፣ እናርዛለን የሚሉ አይዋቸው እስቲ ባለቤቶቹ ነው አይዋቸው እስቲ አንዲት ነገር የደግነት ሴንስ ውስጣቸው ስሪታቸው ሲጀምር የክፋትና የሌብነት ነው። ስታዩዋቸው እነዚህ ሰዎች የደግ ሰዎች አይደሉም። በመቼውስ እዚች ሀገር ላይ ደሃ በዝቷል። ደሃ መጫወቻ ሆኗል። በደሃ ስም ነጋዴዎች ናቸው። መንግስት የሕክምና መሳሪያዎችንና መድኃኒቶችን እንደዚህ ለህሙማን የሚያስፈልጓቸውን አጋዥ ነገሮች በነፃ እንዲያገኙ ፈቅዶላቸዋል። እነሱ ሂውመን ሄር ነው የሚነግዱልን። ሌላው ይህ አካባቢ የገንዘብ ዝውውር ቦታ ነው። ብዙዎቹ እነዚህ የእርዳታ ድርጅቶች ሲጀምር ወይን ሃይማኖት ላይ ተቀርቅረዋል። አይዋቸው ወይም ሙስሊም ናቸው ወይም ክርስቲያን ነን ይላሉ አይዎች ናቸው። እና እነዚህ ተቀርቅረው እዛ ወገንተኛነት አልነኬ አይነት መንፈስ እንዲኖራቸው አድርገዋል። ከዛ በኋላ ነው ይሄን ነገር የሚሰሩት። መኒ ላውንደሪን ይሰራሉ። የአራጣ ቦታዎች ናቸው። ከፍተኛ ወንጀሎች የሚፈጸሙባቸው ናቸው። አሁን ላይ የአሜሪካን የእርዳታ ድርጅት ከአፍሪካም ሆነ ከመላው ዓለም መውጣቱን ተከትሎ በጣም የበዙ በጎ አድራጊ ነን ባዮች አንድ ቀን ማርያም ትስጥ ተብለው የማያታወቁ ሰዎች ጭምር ነው በጎ አድራጊ ነን ብለው የመጡብን። አላማቸው ሌላ አላማ ነው ይዘው እየተንቀሳቀሱ ያሉት። ባለ 7 ከለር ባንዲራዎች እነሱ ነው እየጋለቡ ሀገራችን ላይ እንግዲህ በዚህ ደረጃ ሊሸጡን የተዘጋጁ ሰዎች ናቸውና መንግስትና የሚመለከታቸው አካላት ሀይ ብትሏቸው ካሁኑ እነሱም ብቻ ሳይሆን ሳኮ የተባሉ የብድርና ቁጠባ ተቋማትም ጭምር በከፍተኛ ሁኔታ የነዚህ ህገወጥ ድርጊቶች ተሳታፊ ናቸውና ይመለከተናል የምትሉ አካላት ጥቆማው ይድረሳችሁ። ማስረጃ የምትፈልጉ ከሆነ ልናቀብላችሁ ዝግጁ ነን። በኢንቨስትመንት ስም የሚደረጉ ቁማሮች የደቡብ ኢትዮጵያ ክልል ባለስልጣናትን እልም ወዳለ ማንፊያዎች እየቀየረ ነው። ይህንን በማስረጃ ለማስደገፍ ያህል ይህ የምታዩ ግለሰብ ብርሃነ መስቀል ክንፈ ይባላል። የማራማይን ባለቤት ነው። በደቡብ ኢትዮጵያ ጋሞ ዞን ቦረዳ ወረዳ የከሰል ድንጋይ ለማምረት ፍቃድ ይጠይቅና ይሰጠዋል። ይህ የከሰል ድንጋይ በአመት 4,500,000 ቶን የከሰል ድንጋይ ለማምረት ፍቃድ ከተሰጠው በኋላ ከሰል አለበት ወደ ተባለው ቦታ ላይ ፍለጋ ይጀምራል። ቦረዳ ወረዳ ላይ ያገኛል። ቦረዳ ወረዳ ላይ ፍቃድ ካገኘ ከሰሉን ካገኘ በኋላ እነዚህ ባለስልጣናት መኖሩን ካረጋገጡ በኋላ ያንን ቦታ ለ55 ባለሀብቶች ነን ባዮች አከፋፍለው ይሰጣሉ። እንዴት ሰነድ እንደቀያየሩ የሚያሳይ የድምጽ ቅጂ ከዚህ ፖስት በፊት ፖስትቼላችኋለሁ፣ አዳምጡት። ከፈለጋችሁ ፋና ብሮድካስቲንግ ኮርፖሬት የማዕድን ስር ቁማርተኞች ብሎ በሰራው ዶክመንተሪ ላይ ግልጽ ያለ ነገር ስላለ እንድታዳምጡት ላስቸግራችሁ። ይህ ሰውዬ ወደ ክልሉ ውሃና ማዕድን ቢሮ ይመለስና ለምንድን ነው እኔ ባገኘሁት እንትን ላይ ደብል ፍቃድ የምትሰጡት ብሎ ሲጠይቃቸው የተመለሰለት መልስ ግን ሌላ ነበር። ከዛ በኋላ ወደ ፍርድ ቤት መሄድ ነበረበት። ፍርድ ቤት ሄዶ እግድ አወጣባቸው። እነዚህ 55 ባለስልጣናት ማለት ባለ ሀብቶች ላይ እግድ ይወጣባቸዋል። እግድ ከወጣ በኋላ ያንን እግድ ግን የክልሉ ጸጥታ ቢሮ ሊያስከብረው አልቻለም። እንደገና ለመጀመሪያ አንብቡት ይሄን እግድ እንግዲህ ፍርድ ቤት መከላከያ ለመጀመሪያ ጊዜ ሲያዝ ይሄ ይመስለኛል እና መከላከያ ጭምር ገብተህ አስቁም፣ ፍርድ እስኪሰጥ ድረስ አስቁም ብሎ እግድ ይወጣበት ነው። ይሄን ያህል ማንፊያ ሆኗል። ይሄንን እግድ ለመከላከያ ከተጻፈ በኋላ ምን ያደርጋሉ? ከደቡብ ኢትዮጵያ መተው ማለት ነው፣ ከጋሙ መተው ይሄ ብርሃነ መስቀል የሚባለው ልጅ አዲስ አበባ ላይ አፍነውት ይዘውት ሄዳሉ። ወዴት እንዲዘውት እንደሄዱ ማለት ነው። አፍነውት ወዴት ይዘውት እንደሄዱ ከ3 ወር ከ4 ወር በኋላ ነው ያለበት ቦታ የታወቀው። መጀመሪያ ሶዶ ላይ የሆነ ቦታ ላይ አፍነውት ደበቁት።
እዛ አካባቢ ያሉ ወጣቶች ይሄን ብርሃነ መስቀል የዛው አካባቢ ላይ ስለሆነ ስለሚወዱት ወደ አርባ ምንጭ ይዘውት መጡ። አርባ ምንጭ ይዘውት መጥተው ምንም አይነት ክስ ሳይመሰርቱበት 4-5 ወር ሙሉ አፈኑ ትላችኋለሁ።